እንዴት ነው የሚመዘነው? እንዴት ነው የምንገልጸው ህይወት? ታውቃላችሁ ህይወት ያለው ምን ነው? ከሙታን የተለየ ሲሆን የሞተ ህይወት የለም። ለዚህ ነው መጽሐፍ ቅዱስ ለሙታን ህይወትን የሚሰጥ ነው። ህይወት ለኛ ለኢየሱስ ክርስቶስ ሚገርም። ይሄንን እውነት መንገድና ህይወት የሆነውን ኢየሱስ ክርስቶስን ማግኘት ራሱ ጌታ ኢየሱስ ክርስቶስ በሉቃስ 10:21 ላይ ምን እንዳለ ታውቃላችሁ? ይሄን ከአስተዋዮችና ከጥበበኞች ሰውረ ለእነኝህ ሕፃናት ስለገለጥክላቸው አመሰግናለሁ። አሜን። ወገኖቼ እዚህ ቁጭ ብለን የዓለም አስተዋዮችና ጥበበኞች ነን በሚሉ ያልገባቸውን ያልተገለጠላቸውን መንገድና እውነት ህይወት የሆነውን ክርስቶስን አውቀናል። ይገርማል። ያልቻለ ሐዋርያት ነቢያት ይህንን መንገድ ይህንን እውነትና ይህንን ህይወት ነው በዘመናቸው የሰበኩት። አስቀድሞ እስራኤል ከግብፅ ሲወጣ ሙሴ የተናገረውን ሐዋርያ ሥራ ጴጥሮስ 3:23 ላይ ተናግሮታል። ይህንን ነቢይ የማትሰማው ነፍስ ከህዝብ ተለይታ ትጠፋለች በማለት ይህንን መንገድና እውነት ህይወት የሆነውን ኢየሱስ ክርስቶስን የማይቀበልና የማያምን ማንም ሰው ከህዝብ ተለይቶ እንደሚጠፋ ሙሴ አስቀድሞ ተናግሯል። ሐዋርያው ጳውሎስ ታውቃላችሁ የሰበከው ይህንን በዘመኑ ሁሉ የሰበከው ይህንን እየተደበደበ እየተመታ ሞተ እየተባለ እስከሚጣል ድረስ እየተንገላታ የሰበከው ይህንን እውነት ነው። አንደኛ ቆሮንቶስ ምዕራፍ 1:22-23 ባለው ክፍል ላይ ስታዩ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይገርማል። ምክንያቱም የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ነው። እግዚአብሔር የተባረከ ይሁን። እንዲሁ በዛው በአንደኛ ቆሮንቶስ ምዕራፍ 2 ላይ ምን እንደሚታቀላችሁ በመካከላችሁ ሳለው ኢየሱስ ክርስቶስ እንደተሰቀለ እንጂ ሌላ ነገር እንዳላውቅ ቆርጬ ነበረኝ። ኢየሱስ ክርስቶስን ከማወቅ ውጪ የትኛውን እውቀት ወገኖቼ ለሰማይ አይጠቅም። ለምድር ሊጠቅም ይችላል፣ ለሰማይ ግን አንዳች ፋይዳ የለውም። አሜን፣ አሜን። እግዚአብሔር ይባረክ። ሐዋርያው ጳውሎስ በጣም ልቤን የሚነካው ሌላ በፊልጵስዩስ ምዕራፍ 3 ላይ የተናገረዋል ከ8-11 እንዲያው ለመንደርደሪያ ስለሚሆንና ጥብቅ ስለሆነ ሐሳቡ አብረን እንድናነበው ጋብዛቸዋለሁ። ፊልጵስዩስ ምዕራፍ 3 ብላችሁ እናወጣዋለን። በጣም የሚገርም ነው። መቼም ታውቃላችሁ ካዩ ከተረዱ ከሰሙ ሰዎች ይህን እውነት እንትን ማለት በጣም አስደናቂ ነገር ነው። እንደዚህ ላይ 3:8 ጀምሮ ላንብብላችሁ። ፊልጵስዩስ ምዕራፍ 3 ጀምሮ እንደዚህ ላይ ከ6 ጀምሮ ላንብበው ፍቀዱልኝ ነው። ስለ ቅናት ብትጠይቁ ቤተክርስቲያንን አሳዳጅ ነበርኩኝ፣ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ካለ በኋላ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ አሜን እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ ገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እሱንና የተንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ድረስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አሜን። አያችሁ፣ ናፍቆቱን አያችሁ። በቃ ናፍቆቱ መሻቱ ፍጻሜው ምን እንደሚሆን ብትጠይቁት ፍጻሜው የመጨረሻውን ፍጻሜውን ለክርስቶስ እስከ መሞት ድረስ እንደሚያደርገው ይናገራል። ባይ ዘ ወይ ፕራክቲካሊ አድርጎታል። ስለዚህ ቶማስ ለጠየቀው ጥያቄ ጌታ ኢየሱስ የመለሰው ምንድን ነው? ቶማስ እኔ ነኝ መንገድና እውነት ሕይወት፣
በእኔ በቀር ወደ አብ የሚመጣ የለም። እንደ ርዕስ አድርጌ ሙሉ ይሄን በእኔ በቀር ወደ አብ የሚመጣ የለም። ዕብራውያን 7:25 ላይ ምን እንደሚል ታውቃላችሁ? ስለ እነሱ ሊያማልድ ዘወትር በሕይወት ይኖራል ካለ በኋላ በእርሱ በኩል በኢየሱስ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ፈጽሞ ይችላል። ጢሞቴዎስ 2:5 ላይ በሰውና በእግዚአብሔር መካከል አንድ አለ፣ እርሱም ሰው የሆነው ክርስቶስ ነው። በእግዚአብሔርና በሰው መካከል አንድ መንገድ አለ፣ አንድ እውነት አለ፣ አንድ ሕይወት አለ። ሰዎች በዚህ ዘመን ከዚህ መንገድ፣ ከዚህ እውነት፣ ከዚህ ሕይወት ከሆነ ጌታ አንደኛ ባለመስማት ይርቃሉ። ወንጌል ሲነገራቸው አለመስማታቸው ከዚህ እውነት ነው የሚርቁት። አንዳንድ ጊዜ ደግሞ በቤቱ እንኳን ያሉ ሰዎች ባክ ያደርጋሉ፣ ወደ ኋላ ይመለሳሉ። ብዙዎች ናቸው። አንድ ወቅት አብረውን ሲያገለግሉ ሲዘምሩ የነበሩ ባክ ያደረጉ በርካቶች ናቸው በየመንገዱ የምናገኛቸው። ያ ብቻ አይደለም። አንዳንዶች ደግሞ ከዚህ ምናልባት አሁን ገብቶናል ብለን እየኖርንበት ካለው እምነትና አመለካከት የተሻለ የተለየ ነገር ካለ ብለው ሌላ የሚፈልጉ ደግሞ አሉ። ሌላ የሚፈልጉ አሉ። ያ ብቻ አይደለም። እንደገና ይሄንን ለነሱ የሞተውን ጌታ በተለያየ ነገር በኃጢአት በደባል ነገር ጨምረው አድርገውት አብረው የሚያመልኩ አሉ። ከኃጢአት ጋር የሚመላለሱ በርካቶች ናቸው። ነገር ግን ጽናት እንዴት ይመጣል? በመጽሐፍ ቅዱስ ላይ በጣም የሚያስደንቀኝ ከነገር ጅማሬ የነገር ፍጻሜ ይሻላል የሚለው የመጽሐፍ ቅዱስ ምክር በጣም ይገርመኝ። መጀመር ቀላል ነው ባይባልም መጀመር ይቻላል። ትልቁ ውጤት ያለው ግን መጨረስ ላይ ነው፣ ማጠናቀቅ ላይ ነው። ሁላችንም ጨምሮ ጅማሬያችን ጥሩ ሊሆን ይችላል፣ የተጨረጨረለት ሊሆን ይችላል፣ በእምነት ጀምረን ሊሆን ይችላል፣ በትህትና ጀምረን ሊሆን ይችላል፣ በፍቅር ጀምረን ሊሆን ይችላል፣ ቸርነት በማድረግ ጀምረን ሊሆን ይችላል፣ ጌታን ከልብ በማምለክ ጀምረን ሊሆን ይችላል፣ ለዓመታት ለወራት ሄደን ሊሆን ይችላል። ነገር ግን ፍጻሜ ላይ እንደዛው ነው ነው ጥያቄ። ካልተጠነቀቀ በአመፀኞች ተስባችሁ እንዳትወድቁ ይላል መጽሐፍ ቅዱስ። መሳብ አላያችሁ። ጸንቶ የቆመ ይበልጥ ካልተጠነቀቀ በስተቀር በኃጢአተኞች በመቅናት ተታሎ ሊወድቅ ይችላል። ፍቅር ሊያጣ ይችላል። በሕይወት ዘመኔ ፍቅርን እንድጥል ትህትናን እንድጥል የሚያደርጉኝ በውጭ በቤተ ክርስቲያን ውስጥ ገጥሞኝ ያውቃል።